ሰላም እንዲናችሁ ውድ የሃፒነስ ፕሮፐርቲ የዩቲዩብ ቻናል ተከታታዮቻችን ዛሬ 500 ካሬ በ45 ሚሊዮን ብር ባንክ ያለበት እጅግ በጣም ሌግዠሪ የሆነ ቤት ነው ይዤላችሁ የመጣሁት። ሙሉን የማስጎበኛችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ካላችሁ ይህንን ዩቲዩብ ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ እንድተባበሩን በትህትና እንጠይቃለን ማለት ነው። የደወል ምልክቱን ደግሞ በመጫን በየቀኑ በየሰዓቱ የምንለቃቸው አዳዲስ መረጃ ቅድሚያ ለእናንተ እንዲደርስ ማድረግ ትችላላችሁ ማለት ነው። እንግዲህ ግቢው እንደምትመለከቱት በጥቂቱ 7 መኪና መያዝ ይችላል። ቤዝመንት አለው። ቤዝመንት ውስጥ ራሱ 2 መኪና ማቆም ትችላላችሁ። በቆንጆ ሳይት ላይ የሚገኝ ቤት ነው። ሚኒስትሮች ሰፈር ወይም ደግሞ ፀሐይ ሪል ስቴት ጀርባ ተራራው ላይ የሚገኝ ቤት ነው። ሙሉ በሙሉ ከተማውን እንግዲህ እየተቆጣጠራችሁ ነው የምትኖሩት ማለት ይቻላል። ቤዝመንት አለው። ቤዝመንት ላይ በጥቂቱ 5 እጅግ ሰፋፊ መኝታ ቤቶች አሉት። ትራዲሽናል ኪችን ወይም ባህላዊ የምንለው ኪችን ግራውንድ ቤዝመንት ላይ ነው ያለው። አሁን የማሳያችሁ ከግራውንድ ፍሎር ጀምሮ ያለውን ነው ማለት ነው። ቤዝመንቱን ቁልፍ ስለነበረ ማሳየት አልቻልኩም። ግራውንድ ፍሎር ጀምሬ የማስጎበኛችሁ ይሆናል። ሙሉውን ተከታተሉኝ። ይህ ቤት እንግዲህ ቤዝመንት ፕላስ ግራውንድ ፕላስ ሰሪ ነው። ጠቅላላ ይሄ ቤት 14 መኝታ ቤቶች አሉት። 3 ኪችን አለው። ልክ እንደገባን እንግዲህ እጅግ በጣም ሰፊ የሆነ ሳሎን ከኦፕን ኪችን ጋር ነው የምናገኘው። እንግዲህ አሁን የምንገኘው አንደኛ ፍሎር ላይ ነው የምንገኘው። እዚህ ጋር የምትመለከቱት ዋናው ማስተር ቤድሩም የምንለው መኝታ ቤት ይህን ይመስላል። የራሱ በረንዳ አለው። እንግዲህ እዚህ ጋር በፀሐይ መውጫ በኩል ነው የሚገኘው የቤት የፊት ለፊት የምትመለከቱት ጊፍት ሪል ስቴት የሚባል ኮምፓውንድ ነው። እጅግ በጣም ሰፊ በረንዳ ነው ያለው። ዙሪያውን በረንዳ ነው ማለት ትችላላችሁ። ሙሉ ከተማዋን እንግዲህ እዚህ ጋር ደቅ ብላችሁ ቆንጆ አየር የሳባችሁ መቆጣጠር ትችላላችሁ። ዙሪያውን እንግዲህ 24 ሰዓት ጥበቃ ያለበት አካባቢ ነው። ኮምፓውንድ ነው። ጽድት ያለ አስፓልት የተሰራለት ነው። እንግዲህ 3ኛ ፍሎር ላይ ደግሞ ጂም ቤት እና እጅግ በጣም ሰፊ የሆነ ቴራስ አለው። እሱንም የምናየው ይሆናል። እዚህ ጋር የማስተር ቤድሩሙ ልብስ መቀየሪያ ይህን ይመስላል። እጅግ በጣም ሰፊ የሆነ ልብስ መቀየሪያ ቦታ አለው። እዚህ ጋር የምትመለከቱት ደግሞ የማስተር ቤድሩም የራሱ ሻወር፣ ሽንት ቤት ይሄን ይመስላል። አንድ ራሱን የቻለ ሳሎን በሉት እጅግ በጣም ሰፊ ነው። በራሱ በዛው በኩል በረንዳ አለው። እዚህ ጋር እንግዲህ አውቆ ነው እንደዚህ ክፍት ያደረገው የኔ የሰራው ሰውዬ። የሚገዛው ሰው የሚፈልገውን ማቴሪያል ተጠቅሞ ማስተካከል መስራት እንዲችል በማለት ነው ያልሰራው።
እንዲህ ያልን እንግዲህ ሁለተኛ ፍሎር ላይ ደርሰናል። እዚህ ጋር የምትመለከቱት እንደ ማስተር ቤድሩም አይነት እጅግ በጣም ሰፊ የሆነ ክፍል ነው። ስትፈልጉ ለኦፊስ ማድረግ ትችላላችሁ። ስትፈልጉ ደግሞ እንግዲህ ሁለተኛ ሳሎንም ማድረግ የምትችሉት እጅግ በጣም ሰፊ የሆነ ቦታ ነው። አሁን ያያችሁት ክፍል፣ አሁን እያያችሁት ያለው ደግሞ ሰፊውን ቴራስ ነው። ይህን ይመስላል። እጅግ በቃ ምን ልበላችሁ ገነት በሉት። እዚህ ጋር ፊት ለፊት የምታዩት የጊፍተር ሪል ስቴት ባስኬትቦል መጫወቻ ቦታ ነው። ይህን ይመስላል ከተማው። ቦሌ አራብሳ በግራ በኩል አለ፣ በዚህ በኩል ቦሌ፣ በዚህ በፊት ለፊት በኩል ደግሞ መገናኛን እያያችሁ ነው እንግዲህ እዚህ ጋር ፈታ የምትሉት። ከምንም በላይ ደግሞ እጅግ በጣም የሚያስደስተው ማታ ላይ እንደዚህ ቪውን እያያችሁ እጅግ በጣም ነው የሚያምረው። ይሄ ቤት እንግዲህ መጀመሪያ ላይ እንደነገርኳችሁ 14 መኝታ ቤቶች አሉት። ወደ 11 መታጠቢያ ቤት አለው፣ 2 ሳሎን አለው፣ 3 ኪችን አለው። በትንሹ ግቢው እስከ 7 መኪና ያቆማል ብያችኋለሁ። ለልጆች እጅግ በጣም ለመኖሪያ በአጠቃላይ ምርጥ የሚባል ሰፈር ሚኒስትሮች ሰፈር ላይ የሚገኝ ቤት ነው። አሁን የምንገኘው 3ኛ ፍሎር ላይ ነው። መብራት ጠፍቶ ስለነበር አጋጣሚ 3ኛ ፍሎር ላይት የለውም። ጅም ቤታችን እንግዲህ ይህን ይመስላል። 3ኛ ፍሎር ላይ ነው እንዳልኳችሁ ጅም ቤቱ የሚገኘው ይሄ ነው። እንግዲህ ከተማውን እያያችሁ ጅማችሁን መስራት ብቻ ነው ማለት ነው። የራሱ ሻወር ሽንት ቤት አለው። እንግዲህ ወደ ዋጋው ስንመጣ ይሄ ቤት እንግዲህ ለእጅ 45 ሚሊዮን ብር ነው ብያችኋለሁ። ባንክ አለበት። ባንክ 100 ሚሊዮን ብር አለበት። ጠቅላላ ዋጋው 145 ሚሊዮን ብር ነው። በ10 ዓመት የሚከፈል እዳ ነው። ማናገር የምትፈልግ ካላችሁ በ0946 66 63 30 አበበ ብላችሁ ደውሉ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ።